ከእርግዝና ጀምሮ ሰውነትሽ የተለያዩ ለውጦች ይታዩበታል። ታዲያ የድሮ ልብስሽ አልበቃ ሲልሽ፣ ወልደሽም አሁንም የ5 ወር እርጉዝ ስትመስይ፣ ሰውም ሌላ ደገምሽ እንዴ ሲልሽ ሰውነትሽን ትጠይዋለሽ። በራስሽ ያለሽን መተማመን ይቀንሳል። ግን አንድ ነገር ላስታውስሽ፣ ሰውነትሽ ያለፈበት ነገር እኮ የሚወራ አይደለም። እርግዝና ላይ ያለሽ በጎን በመተኛት ብቻ የተቀጠቀጠው ጎንሽ፣ ልጅሽን 9 ወር የተሸከመው ወገብሽ፣ እንደዛ የተለጠጠው ቆዳሽ፣ ምጡ፣ ስቲቹ፣ ከሰርጀሪ በኋላ ለመጀመሪያ ጊዜ ካልጋ ስትወርጂ ያረግሽው ትግል ትዝ አይልሽም? አሁንም እኮ ልጅሽን ለመመገብ ሰውነትሽ 24 ሰዓት በስራ ላይ ነው። ስለዚህ ሰውነትሽን ከመጥላት ይልቅ ተንከባከቢው፣ አሳርፊው። ጊዜው ሲደርስ ደግሞ ትኩረትሽን ወደሱ ታዞሪያለሽ። አሁን አንቺ መስራት ያለብሽ የውጭው ላይ ሳይሆን የውስጥ ማንነትሽን ማበርታት ላይ ነው። ጸልይ፣ አንብቢ፣ ራስሽን ገንቢ። የልብ ደስታ ፊትን ያበራል የሚለው እኮ መጽሐፍ ቅዱስ ያለ ምክንያት አይደለም። አንቺ ደስ ሲልሽ፣ ውስጥሽ ሰላም ሲሆን ቤትሽ ሰላም ይሆናል። በአጠቃላይ ድባቡ ይቀየራል። በተቃራኒው ደግሞ ይሰራል። አቅምሽ እስከዛ ድረስ ነው። ስለዚህ ትኩረትሽ የት ጋር መሆን እንዳለበት እንዳዘ